ይሄ ወንድማችን እስልምናን ሊዝ ኢስላምን ወድጄ መጥቻለሁ ብለዋል። ኢንሻአላህ ሻሃዳ ያስላሉ እጄን ተጨብጥና ምለው ትላለህ። አሽሃዱ አላ ኢላሃ ኢላላህ 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 ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ማሻአላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ እመሰክራለሁ። ሙሐመድን የአላህ መልእክተኛና ባሪያ ናቸው ብዬ እመሰክራለሁ። ኢሳም የአላህ ባሪያና መልእክተኛ ነው ብዬ እመሰክራለሁ። አላሁ አክበር አላሁ አክበር። ስምህ ማን ነው? ተመስገን ሚልኪያስ። ከእስልምና ስም የምትወደው ማለት ነው? አንተ ደስ የሚለው የትኛው ነው ሲጠራ? ማሻአላህ ሙሐመድ። ነቢዩ ሰለላሁ ዐለይሂ ወሰለም ሲወለዱ ሙሐመድ የሚባለው ስም እምብዛም አይታወቅም ነበር። አብዱልሙጠሊብ መጥተው መሐመድ ብለው አወጡላቸው። አሁን ዓለም ላይ ቁጥር አንድ ስም ማን ነው? ሙሐመድ። ሁሌም ይጠራሉ፣ ሁሌም ይወሳሉ፣ ሁሌም ይወደሳሉ። የጠላም ቢጠላ ማለት ነው። ሙሐመድ ሚልኪያስ ይሆናል ማለት ነው። ሙሐመድ ሚልኪያስ። ያንተ ስም ይሄ ነው፣ ያንተ ስም አይቀየርም። አላሁ አክበር አላሁ አክበር።